ሰላም እንዴት ናችሁ? የተወደዳችሁ የያዕቆብ ሪካፕ ቤተሰቦች ዛሬም ምርጥ የምትወዱት የኮሪያን ፊልም ይዘን መጥተናል። ላይክ፣ ሰብስክራይብ በማድረግ ጀምሩ። የቀድሞ የቦክስ ሻምፒዮን በህይወቱ በተፈጠረው ነገር ምክንያት የቦክስ ፍላጎቱ በጣም ይቀንሳል። ነገር ግን አንዲት ቆንጅዬና አይነ ስውር ልጅ ከተዋወቀ ጊዜ ጀምሮ ህይወቱ በጣም ይቀየራል። ይቺ ልጅስ ህይወቱ ውስጥ ጥሩ ነገር ታመጣ ይሆን? አንድ ላይ የምናየው ይሆናል። ማርሴሎኒ 30 ዓመቱ ሲሆን ከዚህ በፊት የቦክስ ሻምፒዮን ነው። ነገር ግን አሁን ላይ የውሃ ጃሮችን በማድረስ ዴሊቨሪ ይሰራል። እሱም በጣም ዝምተኛ ነው። በህይወቱም እጅግ ከባድና አስከፊ ጊዜያቶችን አሳልፏል። የቀድሞ የቦክስ ሻምፒዮን ከመሆኑ ውጪ ህይወት ውስጥ ጥሩ ነገር የለም። ህይወቱ የተመሰቃቀለ ነው። ማታ ላይም እንደ ተጨማሪ ስራ ፓርኪንግ መስራት ይጀምራል። እዛም የሚሰራ አንድ ትልቅ ሰውዬ ጡረታ ወጥቶ ነበርና ዶክመንቶቹን አስረክቦት እሱ ይሄዳል። እሱም በዚህ ትንሽዬ ቤት ውስጥ ዝናብ እየዘነበ ነበርና ስክሪን ላይ ተሰቅሎ ያያል። በዚህም ጊዜ ሳያስበው አንዲት ሴት ክፍሉ ገብታ ከጎኑ ትቀመጣለች። እሷም በጣም ተጫዋች ነበረች። ከሱ ጋር መጫወት ትጀምራለች። ነገር ግን ማንሽ ብሎ ይጠይቃታል። በዛ ጊዜ መንተባተብ ትጀምራለች። እሱም አይነ ስውር እንደሆነች ይረዳና ከሽማግሌው ጋር ተመሳሳይባት ነው ብሎ ያስባል። እሱም ሰውየው ከዚህ ስራ ጡረታ እንደወጣ ይነግራታል። እሷም በዚህ ጊዜ ከሱ ጋር ቲቪ ስታይ እንደነበረ ትነግረዋለች። ሰውየውም እዛ ስለሌለ ይቅርታ ትለውና ትወጣለች። ነገር ግን ውጪ ላይ ዝናብ በጣም እየዘነበ ስለሆነ እሷም መንገድ ላይ ቆማ ነበረ። ማርሴሎኒም ነይ ቲቪ አብረን እንይ ብሎ ወደ ውስጥ ይጋብዛታል። ልጅቷ ምንም እንኳን ቲቪ ላይ ያለውን ነገር ባታይም ነገር ግን ቲቪ በማየቷ በጣም ደስተኛ ነበረች። እሷም ወደ ቲቪ ተጠግታ የሚፈጠረውን ነገር እያዳመጠች ደስተኛ ሆና ታይ ነበር። በዚህ ጊዜ ማርሴሎኒ ምንም ሳይናገር ዝም ብሎ እሷን ይመለከታት ነበር። የቲቪ ፕሮግራሙን ካበቃ በኋላ የሰራችውን ምግብ ትሰጠዋለች። እሷም ከመሄዳ በፊት ሰውየው ከዚህ በፊት ሲያጠጣው የነበረውን አታክልት እሱም እንዲከባከበው ነግራው ትሄዳለች። እሷም ያሳየችው ነገር በህይወቱ ትንሽ ተስፋም ቢሆን እንዲኖረው ያደርገዋል። ወደ ቤትም ሲገባ የሰጠችውን ምግብ ይበላል። የተረፈውንም ከሚያሳድገው ኤሊ ጋር ያካፍላል። በዚህም ጊዜ ህይወቱ ላይ የሆነ ነገር ለመቀየር ያስባል። አይነ ስውሯም ልጅ ከስተመር ሰርቪስ ነበር የምትሰራው። ነገር ግን ስራዋ በጣም ከባድ ነው። ምክንያቱም ከስተመሮቹ በጣም ባለጌ ነበሩ። ነገር ግን መስራት የምትችለው ስራ ይሄ ብቻ ስለነበረ ከከስተመሮች ጋር ነገሮችን በጥሩ ለማሳለፍ ትሞክራለች። ሾላካ የሆነው አለቃዋ ግን እሷ ላይ ፍላጎት ያሳያል። ሚኖም የድሮ ጂሙን ለመጎብኘት ያስብና እዛ ይሄዳል። የጂም ባለቤቱና አሰልጣኙም እሱን በማየታቸው ተገርመው ነበር። አሰልጣኙም ከሱ ጋር ለመስራት ይፈልጋል። ነገር ግን የጂሙ ባለቤት እሱን ይቅር ማለት አልፈለገም። ሚኖ ውድድሩን ተወዳድሮ ካሸነፈ ጊዜ በኋላ ምንም ሳይናገር ነበር የጠፋው። የጂሙ ባለቤትም በጣም ሲረዳው ነበርና ይሄ ነገር ትልቅ ኪሳራ ውስጥ ከቶት ነበር። አሰልጣኙም ወደ ጂሙ ይወስደውና ጂሙን ያስጎበኘዋል። በዛም ጊዜ የድሮ ተፎካካሪዎቹን ያገኛቸዋል። አንደኛው ተፎካካሪውም ከእርሱ ጋር ያልጨረሰው ነገር ነበረውና ና ይዋጣልን ይለዋል። ሚኖ ግን አቋሙ ላይ ስለሌለ ሌላ ጊዜ ይሆንልን ሲለው በዚህ ጊዜ የጂሙ ባለቤት በጣም ይናደድና ከጂሙ ያስወጣዋል። ማታ ላይም ልጅቷ ያንን የቲቪ ፕሮግራም ለማየት እሱ ጋር ትመጣለች። ነገር ግን ዛሬ ቲቪ ላይ የሚፈጠረውን ነገር አንድ ባንድ ትጠይቀው ጀመር። እሱም ቀስ በቀስ ከእሷ ጋር መግባባት ይጀምራል። የቲቪ ፕሮግራሙ አብቅቶ ልትሄድ ስትል ምሳቃ ውስጥ ጣፋጭ ነገር አድርጎ አመስግኖ ይሰጣታል። እሷም ልትሄድ ስትል ስሟን ይጠይቃትና ይተዋወቃሉ። ስሟም ጂንግዋን ነበር። ዋን ምንም እንኳን ሳቂታና ተጫዋች ብትሆንም ህይወቷ ግን ቀላል አልነበረም። በዛ ላይ ብቻዋን ነው የምትኖረው። ቀጣይ ምሽት ላይም ሚኖ እሷን ለማግኘት ቸኩሎ ሲጠብቃት ነበር። እሷም በመጨረሻ ትመጣለች። አንድ ላይም የቲቪ ፕሮግራሙን ያያሉ። ነገር ግን በዚህ ምሽት እርስ በእርስ ማውራት ይጀምራሉ። እሷም ስለሱ ብዙ ጥያቄዎችን ጠይቀዋለች። የቲቪ ፕሮግራሙን ማልቆ ወደ ቤቷ ልትሄድ ስትል አንድ ሰካራም ሹፌር ለጥቂት ይስታትና ያስወድቃታል። እሷም እግሯን ተጎድታ ነበርና እሱ ወደ ሆስፒታል ይዟት ይሄዳል። እሷም እግሯን ተጎድታ ነበርና እሽኮኮ አርጓት ያን ሁሉ ደረጃ ተሸክሞ ያወጣታል። ይህንንም ጠዋትና ማታ በመሄዷ በጣም ይገረማል። በቤቷ በረንዳ ላይም የውሃ ቱቦ ተዘግቶ ጎርፍ ሆኖባት ነበር። እሱም በማስተካከል ላይ እያለ የእሷን ፓንት ያገኛል። በዛ ጊዜ ታፍራለች። እሷም 2 የሙዚቃ ትኬት እንደ ስጦታ ትሰጠዋለች። እሱም ጓደኛ አልነበረውምና አንድ ላይ ለመሄድ ይወስናሉ። ይሄ ነገርም ሁለታቸውም ላይ ጉጉት ይፈጥርባቸዋል። በዴቱ ቀንም አንድ ላይ ሙዚቃ ፕሮግራሙን ያሳልፋሉ። ማታ ላይም አንድ ላይ ራት ይበላሉ። በዛም ጊዜ በአደጋ ምክንያት አይኗ እንደጠፋ ትነግረዋለች። በአደጋውም ምክንያት ቤተሰቦቿ እንደሞቱ ትነግረዋለች። እሷም ስለሱ ያለፈ ህይወት ጠይቀዋለች። እሱ ግን ስላለፈ ህይወቱ ማውራት አልፈለገም ነበርና ፊቱ ይቀየራል።
እሱም በዚህ ጊዜ በጣም ቀዝቅዞ ነበርና ልብሷ ላይ ምግብ እንዳለ ይነግራታል። ይሄ ነገርም ጥሩ ሙድ አልፈጠረም ነበርና እሷ ተነስታ ትሄዳለች። ነገር ግን እስከ ቤቷ ድረስ ይሸኛታል። ቤትም ስትደርስ ምሽታቸውን ስላበላሸ ይቅርታ ይጠይቃታል። ልክ እሷም ወደ ቤት ልገባ ስትል እንደምንም ድፍረቱን ያሰባስብና ስላለፈ ህይወቱ መናገር ይጀምራል። ቦክሰኛ እንደነበረና የወጣትነት ጊዜም ትልቅ ችግር ውስጥ እንደከተተውና በዛም ምክንያት አሁን የውሃ ጃር በማድረስ ዴሊቨሪ እንደሚሰራ ይነግራታል። ነገር ግን ባለፈ ህይወቱ በጣም ደስተኛ ስላልሆነ ሁሉንም ነገር አልነገራትም ነበር። በቀጣይ ቀን ውን በአለቃዋ ቢሮ ድረስ ትጠራለች። እሱም የሆነ ስጦታ ይሰጣትና ወደ እሷ ጠጋ ብሎ ያልሆነ ነገር ይሞክራል። ይሄ ነገርም ምቾት አልሰጣትም ነበርና በትህትና ከክፍሉ ትወጣለች። ከስራም ስትወጣ እንደተለመደው ሚኖ ጋር ከመሄድ ይልቅ ቀጥ ብላ ወደ ቤቷ ትሄዳለች። ይሄ ነገርም ሚኖን በጣም ያስከፋዋል። እሱም ቀኑን ሙሉ ስህተቱን እንዴት ማረም እንዳለበት ሲያስብ ነበር። ብዙም ካሰበ በኋላ አሰልጣኙንና የጂሙን ባለቤት ለማግኘት ይወስናል። የጂሙ ባለቤትም እየተቆጣው ሲናገረው እሱ ምንም ሳይናገር ዝም ብሎ ያዳምጥ ነበር። እሱም እንደምንም ድፍረቱን ያሰባስብና ለ4 ዓመት ከ3 ወር እስር ቤት እንደነበረ ይነግራቸዋል። ውድድሩን ካሸነፈ በኋላ ብድር ሰብሳቢ እንደሆነና ብድር ያለባቸውን ሰዎች እየመታ እንደሚቀበል ይነግራቸዋል። የሆነ ቀን ላይም ከድብድቡ የተነሳ የድምፅ ብክለት ተፈጥሮ ነበርና ፖሊሶች እቤቱ ድረስ ይመጣሉ። በድብድቡ ምክንያት ያ ማታ ላይ የመኪና አደጋ ተፈጥሮ ነበር። ነገሮችም ለሱ ጥሩ አልነበሩም ነበር። እሱም እስር ቤት ይገባል። ሲመታ የነበረውም ሰውም ተርፎ ነበርና ሕክምና የሚደረግበት ቦታ እየሄደ የቀድሞ ኃጢአቱን ይቅር እንዲለው እሱን ያስታመም ነበር። እነሱም ከመግባባታቸው የተነሳ የተፈጠረውን ነገር ሁለቱም ረስተውት ነበር። እዛም ያለችውን ሴት ለገርልፍሬንዱ እንዲሰጣት አንድ መታሰቢያ ትሰጠዋለች። እሱም ገርልፍሬንድ አልነበረችውም፣ ነገር ግን ጭንቅላት ውስጥ አንድ ሴት ነበረች። ማታ ላይም ሁዋን ወደ ቤቷ እየገባች እያለ በጣም ትንቀጠቀጣለች። ከኋላም የሆነ ሰው እንዳለ ይሰማታል። አለቃዋ ነበረ። በእጁ የወይን ጠርሙስ ይዟል። እንደ ሰከረ ይታወቃል። እሱም ይገፈትራትና ወደ ቤት ይገባል። ሁዋንም በተቻለት አቅም ትሁት ለመሆን ትሞክራለች። ምክንያቱም ባለችበት ሁኔታ ከዚህ የበለጠ ስራ ማግኘት በጣም ከባድ ነው። ነገር ግን ነገሮች ጥሩ እየሆኑ አይደለም። እሷም ከቤቷ እንዲወጣላት ትነግረዋለች። እሱም ከኪሱ የአንገት ሐብል ያወጣና ሊያረግላት ይሞክራል። እሷም ደስተኛ ስላልነበረች ከላዩ ላይ ትገፈትሯለች። በዚህ ጊዜ በጣም ይናደድና በጥፊ ይለጥፋታል። ነገሮችንም በጉልበት ለማድረግ ይሞክራል። እንደ አጋጣሚም ሆኖ ሚኖ ወደ ቤቱ ይገባል። እሷም አለቃውን በደንብ አድርጎ ይረግጠዋል። እሷም በጣም ደንግጣ ነበርና እየጮኸች ታለቅስ ነበር። ማይኖም ወደ እሷ ይመጣና ሊያረጋጋት ይሞክራል። እሷ ግን በጣም ተናዳ ነበረ፣ ምክንያቱም ይህን ስራ ልታጣው ትችላለች። እሱም እንደሚንከባከባት ይነግራታል። እሷ ግን በጣም ተናዳ ነበርና ከቤት እንዲወጣ ትነግረዋለች። እሱም ስጦታውን ወንበር ላይ ያስቀምጥና ወደ ስራው ይመለሳል። ነገሮች መሀላቸው ጥሩ አልነበሩም። ነገር ግን ማይኖ ብቻዋን ሊተዋት አልፈለገም። እሱም ከኋላ እየሄደ ከርቀት ይከታተላት ነበረ። ደናም እንደሆነች ማረጋገጥ ይፈልጋል። ከቀናትም በኋላ ዋን ትረጋጋና የስራው ቦታ መጥታ ታናግረዋለች። እሷም የሆነ ጉዞ ስላለ አንድ ላይ እንዲሄዱ ትጠይቀዋለች። እሱም ደስ ብሎት የጉዞ ጥያቄውን ይቀበላል። የጉዞ ቀን ላይም አንድ ቆንጅዬ ውሻ ይዞላት ይመጣል። ሀሳቡም ብቻዋን እንዳትሆንና ውሻውም እሷን እንዲጠብቃት ነበረ። እነሱም አንድ ላይ 3 ሆነው ጉዞውን ማድረግ ይጀምራሉ። ተፈጥሮንም እያደነቁ አንድ ላይ መሄድ ይጀምራሉ። እነሱም እርስ በእርስ መግባባት ይጀምራሉ። ከዛም ጊዜ ጀምሮ በግልጽ ግንኙነት ይጀምራሉ። አሁን ሚኖ የሚኖርለት ነገር አግኝቷል። ህይወቱንም ለማስተካከል ወደ ጂም ይመለስና ስፖርቱን ይቀጥላል። አብዛኛውን ውድድሮችን የሚያሸንፍና በጣም ስኬታማ ይሆናል። እሱም የሷን ቤት ቀለም ይቀብላታል። አንድ ላይ መኖር ይጀምራሉ። ህይወትም ለነሱ ጥሩ መሆን ትጀምራለች። አንዳቸው ለአንዳቸው አሉ። ከጊዜያትም በኋላ ዋን ከቤተሰቧ ጋር ልታስተዋውቀው ወደ እነሱ መቃብር ቦታ ይዛው ትሄዳለች። እሷም ስለ ቤተሰቧና ያ ቀን ስለተፈጠረው የመኪና አደጋ ብዙ ነገር መንገድ ትጀምራለች። እሷ አይኗንና ቤተሰቧን ያጣችበት አደጋ እሱ ሰበብ እንደሆነ ያስባል። ይሄም ነገር በጣም ይረብሸዋል። ነገር ግን ለሷ ለመናገር ምንም አይነት ድፍረት አልነበረውም። ከቀናት በኋላ የውሃ አይን እየባሰበት ይመጣል። ዶክተሮችም ጋር ስትሄድ ካሁን በኋላ ወደ ጥቁርነት ሊቀየር እንደሚችል ይነግሯታል። ዶክተሮቹም አይን ማግኘት እንዳለባት ይነግሯቸዋል። ነገር ግን አይን የሚሰጥ ሰው አልተገኘም። ካለበለዚያ ግን ትልቅ ሕክምና እንደሚደረግላት ይነግሯቸዋል። ነገር ግን ይሄ ሕክምና ትልቅ ብር ይጠይቅ ነበር። እሱም ያንን ብር ለማግኘት ተፎካካሪው ጋር ይሄዳል። ተፎካካሪውም ህገወጥ ከሆነ ሰውየው ጋር ያስተዋውቀዋል። ሰውየውም ህገወጥ የሆነ ፍልሚያ ታይላንድ ውስጥ እንዳለ ይነግረውና ትልቅ ብር ቀብድ ይሰጠዋል። ቀብዱም ለሷ ሕክምና በቂ ነበርና ያንን ቀብድ ይወስዳል። እሱም የሥራውን ጉዳይ ከሷ ይደብቅና ይሄንን ብር ሴቭ አድርጎ እንደነበረና ለኦፕሬሽኑ እንደሚበቃ ይነግራታል።
በመጀመሪያ ብሩን ላለመቀበል ወስና ነበር። ነገር ግን እሱ የራሱን ፊትና የልጆችሽን አይን ማየት አስፈልጊም ይላታል። በዛ ጊዜ እሷም ትስማማለች። እሱም የኦፕሬሽኑ ቀን ሁሉም ነገር አድርጎ በእንክብካቤ ኦፕሬሽን ክፍል ካስገባት በኋላ ምንም ሳይናገር ወደ ታይላንድ ይሄዳል። እዛም ሲደርስ ድብድቡ የብረት እስር ቤት ውስጥ እንደሆነ ያያል። ከዛም ውስጥ አንዱን ራሱን እስካልሳተ ድረስ ማንም ሰው መውጣት እንደማይችል ይረዳል። በዛም ቦታ ላይ ትልልቅ ባለሀብቶችና ትልልቅ ቁማርተኞች እዛ ነበሩ። በተቻለውም አቅም ድብድቡን ለማሸነፍ ይሞክራል። እንደ አጋጣሚም ሆኖ ሰውየውን ፌት ያስበላና ድብድቡን ያሸንፋል። እሱም ማሸነፉ ተፎካካሪውን በጣም ያናድደዋል። ተፎካካሪውም ማይኖ ይሸነፋል ብሎ ትልቅ ብር አስይዞ ነበር። የድብድቡም አሸናፊ ዳይመንድ ነበር የሚያገኘውና ያንን ዳይመንድ ይሰጡታል። እሱም በድብቅ ያንን ዳይመንድ ወደ ሀገሩ ይዞ መግባት ነበረበት። እሱም ከታይላንድ መውጣት ላይ እያለ ተፎካካሪው ከጓደኞቹ ጋር መጥቶ በኃይለኛው ይቀጠቀጣል። እሱም የያዘውን ዳይመንድ ሰርቀውት ይሄዳሉ። ወደ ኮሪያ ስንመለስ ውሃን ኦፕሬሽኑ ይሳካና ማየት ትጀምራለች። ነገር ግን ምንም ያህል እንኳን ብትጠብቅ ማይኖ ሊመጣ አልቻለም። ከዛም ቤት ለመውጣት ወስና ነበረ። ልክ ልትወጣም ስትል የሆነ ዴሊቨሪ ይመጣላታል። ያም ዴሊቨሪ ከካቶሊክ ሆስፒታል ነበር። እሷም ወደ ካቶሊክ ሆስፒታል ትሄድና ከዚህ በፊት ማይኖ ሲንከባከበውና ሲያዋራው የነበረውን ሰውዬ ሄዳ ታገኘዋለች። ሰውየውም ልክ እንዳያት የማይኖ ፍቅረኛ እንደሆነች ይገባዋል። ምክንያቱም ሁሌ በመጣ ቁጥር ስለ እሷ ያወራ ነበር። ከሰውየውም ጋር ሲያወሩ ስለተፈጠረው አደጋ ይገባታል። እሷም በጣም ታዝናለች። ነገር ግን ህይወት መቀጠል ነበረበትና ወደ ድሮ ቦታዋ ትመለሳለች። ውሃን አሁን ላይ ቅርጻ ቅርጽ መስራት ጀምራለች። እሷም የማይኖ ፊት መስራት ትጀምራለች። ነገር ግን ፊቱን አይታው ስለማታቅ ነገሮች ሊገባ ስላልቻሉ በዛ ነገር ታዝናለች። ነገር ግን ህይወቷ የተረጋጋ ነበረ። በትርፍ ጊዜዋም ሆስፒታል ውስጥ ትሰራ ጀመር። እዛም ማይኖን ታገኘዋለች። እሷም እያሸችው እያለ ማይኖ በተቻለው አቅም ድምፅ ላለማሰማት ይሞክራል። ምክንያቱም ሰውነቱ በጣም ተሰባብሮ ነበርና እሷ ላይ ሌላ ኃላፊነት መሆን አልፈለገም። እሱም ድኖ ከሆስፒታል ከወጣ በኋላ እሷ ሱቅ ይሄድና አንድ ትንሽዬ እቃ ይገዛል። በዛም ጊዜ ትንሽዬውን ኤሊ ይወስዳል። እሱም ከወጣ በኋላ የውሃን ውሻ አውቆት ነበርና እሱ ላይ ይጠመጠማል። በዛም ጊዜ እሷም ከሆስፒታሉ ቦታ ስለምታውቀው ይቅርታ ትጠይቀዋለች። ወደ ሱቋም ስትመለስ ውሻው በጣም እየጮኸ ነበረ። ትንሽየዋ ኤሊም ጠፍታለች። አብሯት የሚሰራውንም ልጅ የመጣ ሰው ካለ ትጠይቀዋለች። እሱም አሁን የወጣው ሰውዬ ነው ይላታል። በዛ ጊዜ ማይኖ እንደሆነ ትረዳለች። እሷም ትወጣና በኃይለኛው ትሮጣለች። ነገር ግን ልታገኘው አልቻለችም። ብዙ ነገሮችንም ካሰበች በኋላ አንድ ላይ ጉዞ የሄዱበትን ቦታ ታስታውስና እዛ ቦታ ትሄዳለች። እድልም ፈቅዳ ነበረና ሁለቱም እዛ ቦታ ይገናኛሉ። ከዛም ጊዜ ጀምሮ አንድ ላይ በፍቅር መኖር ይጀምራሉ። ፊልሙ እዚህ ላይ ያበቃል። ላይክ፣ ሰብስክራይብ ማድረግ አይረሳ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ። 이상하고 아름다운 느낌이 좋아